ባትሪ ለመሙላት በቀጥታ የሚጠቅመው መሳሪያ የትኛው ነው? የዛሬው ኤሌክትሪክ ጥያቄ ነው። ሼር አድርጉላቸው። ኤኒዌይስ ስለ መኪና አጠቃላይ ትምህርት የምትማሩበት ትክክለኛ ቻናል ነው። እንደተለመደው ላይክ አድርጋችሁ ጀምሩት። ወደ ምርጫዎቹ እንሄዳለን። ኤ ኢንቨርተር፣ ቢ ሬክቲፋየር፣ ሲ ትራንስፎርመር፣ ዲ ሬጉሌተር። ቢ ትክክለኛው መልስ ነው፣ ሬክቲፋየር። ወደ ማብራሪያው እንሄዳለን። ሬክቲፋየር ኤሲን ወደ ዲሲ ይቀይራል። ይህንን የዲሲ ኃይል ባትሪ ለመሙላት ይጠቅማል ማለት ነው። እሺ ኤ ላይ የተቀመጠው ኢንቨርተር እንመለከታለን። ኢንቨርተር ዲሲን ወደ ኤሲ ነው የሚቀይረው። ከባትሪ 220 ቮልት መሳሪያዎችን ለመስራት ይጠቅማል ማለት ነው። ሲ ላይ የተቀመጠው ትራንስፎርመር የኤሲ ቮልቴጅን ከፍ ወይም ዝቅ ያደርጋል። ኤሲን ወደ ዲሲ አይቀይርም። ዲ ላይ የተቀመጠው ሬጉሌተር ቮልቴጅን በተረጋጋ ደረጃ ያቆያል። በመኪና ውስጥ የኦልተርኔተር ወይም የዲናሞ ውጤትን ይቆጣጠራል። ሞተሩን ወይም ኢንጂኑን ከጊርቦክስ ወይም ካምቢዮ ይሉታል መካኒኮቹ። ለጊዜው የሚለየው የትኛው ክፍል ነው? ይቺኛዋን ጥያቄ እንኳን መንጃ ፍቃድ ተማሪዎችና ሌቭል 2 አውቶ ትመልሷታላችሁ። ለማንኛውም ስለ መኪና አጠቃላይ በጥልቀት የምትማሩበት ትክክለኛ ቻናል ነው። ላይክ እያደረጋችሁ ጀምሩት። ወደ ምርጫዎቹ እንሂድ። ኤ ክለች ፕሌት፣ ቢ ፍላይ ዊል ወይም ቮላኖ ይሉታል በጣሊያንኛ፣ ሲ ጊር ሊቨር፣ ዲ ድራይቭ ሻፍት። የትኛው ይመስላችኋል? ኤ ክለች ፕሌት ትክክለኛው መልስ ነው። ኤ ያላችሁ እስኪ ኮሜንት ላይ ለምን ሆነ? ወደ ማብራሪያው እንሄዳለን። ክለች ፕሌት የክለች ፔዳልን ሲጫኑ የክለች ፕሌት ከፍላይ ዊል ወይም ከቮላኒው ጋር ይለያያል። ይህም የሞተሩን ኃይል ወደ ካምቢ ወይም ወደ ጊርቦክስ ለጊዜው ያቋርጣል ማለት ነው። ትክክለኛው መልስ ነው። ሌሎችን እንመለከታለን። ፍላይ ዊል ምን ይሰራል? ከክራንክ ሻፍት ጋር ተያይዞ ይሽከረከራል። ክራንክ ሻፍት ማለት በእንግሊዘኛ ሲሆን በጣሊያንኛ ኮሎ እንለዋለን። የሞተሩን ሽክርክር ያረጋጋል እና የክለች ፕሌት የሚጣበቅበት ትክክለኛው ቦታ ነው። ሲ ላይ የተቀመጠው ጊር ሊቨር ደግሞ ጊርን ለመቀየር የሚጠቅም መቆጣጠሪያ ነው። ድራይቭ ሻፍት ዲ ላይ የተቀመጠው ኃይልን ከጊርቦክስ ወደ ዲፈረንሻል ወይም ወደ ጎማዎቹ ያስተላልፋል። እዚህ ጋር ልብ በሉ። የሞተሩን ኃይል የሚያቋርጠው አጠቃላይ ክለች አሴምብሊ ለምሳሌ ፕሬሸር ፕሌት፣ ክለች ዲስክ እና ሪሊዝ ቤሪንግ ናቸው። በዚህ ጥያቄ ውስጥ ከተጠቀሱት ምርጫዎች ውስጥ ግን ክለች ፕሌት ትክክለኛው መልስ ይሆናል ማለት ነው። ዲዝል ግሉ ፕለግ እንዲሰራ ኃይልን የሚያስተላልፈው የትኛው ክፍል ነው? የናፍጣ ሞተር ላይ ማለቱ ነው። የዛሬውን ጥያቄ ሲኦሲ ተፈታኞች ጋር እንዲደርስ ላይክ አድርጉላቸው። ለማንኛውም ስለ መኪና አጠቃላይ ትምህርት የምትማሩበት ትክክለኛ ቻናል ነው። ላይክ እያደረጋችሁ ጀምሩት። ወደ ጥያቄው እንሂድ። ኤ ፊውዝ ቦክስ፣ ቢ ኢግኒሽን ኮይል፣ ሲ ግሉ ፕለግ ሪሌ፣ ዲ ስታርተር ሪሌ። ሲ ትክክለኛው መልስ ነው፣ ግሉ ፕለግ ሪሌ። ምክንያቱም ኢሲዩ በሚሰጡት ትዕዛዝ መሰረት ግሉ ፕለጎችን ኃይል ያቀርባል። በቀዝቃዛ ሁኔታ ሞተሩ በቀላሉ እንዲነሳ ይረዳል ማለት ነው። እስኪ ሌሎችን እንመልከት። ኤ ላይ ፊውዝ ቦክስ አለ፣ ፊውዞችንና ሪሌዎችን ይይዛል። ቢ ላይ የሚገኘው ኢግኒሽን ኮይል በቤንዚን ሞተር ላይ ስፓርክ ፕለግ ከፍተኛ ቮልቴጅ ያመነጫል። ዲ ላይ ያለው ስታርተር ሪሌ ስታርተር ሞተር እንዲሰራ ኤሌክትሪክ ያስተላልፋል ማለት ነው። ስለዚህ ግሉ ፕለግ ሪሌ ትክክለኛው መልስ ነው። ግሉ ፕለግ ሪሌ ከተበላሸ በቀዝቃዛ ጊዜ ዲዝል ሞተር ወይም ናፍጣ ሞተር ለመነሳት ይቸግረዋል ማለት ነው። ቱርቦ ቻርጀር ከጨመቀው አየር የሙቀት መጠንን የሚለካው የትኛው ሴንሰር ነው? የዛሬው ጥያቄ ደግሞ ሌቭል 3 ሌቭል 4 እና ሌቭል 5 አውቶሞቲቭ ተማሪዎችና ሲኦሲ ተፈታኞች ትኩረት አድርጉበት። ኤኒዌይ ስለ መኪና አጠቃላይ ትምህርት የምትማሩበት ትክክለኛ ቻናል ነው። ላይክ በማድረግ ጀምሩት። ወደ ምርጫዎቹ እንሂድ። ኤ ፊውል ሴንሰር፣ ቢ ኦክሲጅን ሴንሰር፣ ሲ ማፕ ሴንሰር፣ ዲ ቻርጅ ኤር ቴምፕሬቸር ሴንሰር። ዲ ትክክለኛው መልስ ነው፣ ቻርጅ ኤር ቴምፕሬቸር ሴንሰር። ለምን ሆነ? ወደ ማብራሪያው እንሄዳለን። ያው እንደተለመደው እነዚህ ጥያቄዎች ጥያቄ ብቻ አይደለም፣ ዲቴል ስለ ማብራሪያው ይገባል። ወደ ማብራሪያው ስንሄድ ቻርጅ ኤር ቴምፕሬቸር ሴንሰር ቱርቦ ከጨመቀው አየር ሙቀት መጠንን ይለካል። ኢሲዩ ይህንን መረጃ ተጠቅሞ የነዳጅ መርጨትንና የሞተር አፈጻጸምን ያስተካክላል ማለት ነው። ትክክለኛው መልስ ነው። ወደ ሌሎቹ እንሄዳለን። ኤ ላይ የተቀመጠው ፊውል ሴንሰር ነው። ፊውል ሴንሰር ከነዳጅ ሲስተም ጋር የተያያዘ መረጃን ነው የሚሰጠው። ቢ ላይ የተቀመጠው ኦክሲጅን ሴንሰር በኤግዞስት ውስጥ ያለውን የኦክሲጅን መጠን ይለካል። ኢሲዩ የነዳጅና አየር መጠን እንዲስተካከል ይረዳል። ሲ ላይ የተቀመጠው ማፕ ሴንሰር ኢንቴክ ማኒፎልድ ውስጥ ያለውን ቡስት ፕሬሸር ግፊት ይለካል። በአንዳንድ መኪኖች ውስጥ ማፕና አይኤቲ አንድ ሴንሰር ውስጥ ሊሆኑ ይችላሉ፣ ነገር ግን የሙቀት መለኪያው የተለየ ክፍል አለው ማለት ነው። እንደተለመደው ቪዲዮ እንዳይረዘም እዚህ ጋር እናበቃለን። በሌሎች ቪዲዮዎች እስከምንገናኝ ፎሎ፣ ላይክ፣ ሼር ማድረግ እንዳትረሱ። መልካም ጊዜ